ክብሯን የኢትዮጵያ ብሔር ብሔረሰቦች እኔ ከጅምሩ ኦሮሞ ነኝ ከትውልድ እስከ መሰረቴ ማለት ነው። ግን እዚህ ጋር ተደቅኜ ወይ ታይቼ እንድናገር ያስገደኝ ጉዳዮች ማለት ነው ብዙ አሉ። የጊዜውን አካውና አስመልክቶ ማለት ነው። ይኸውላችሁ በኦሮሞነቴ ወይ ኦሮሞ በመሆኔ ሳይሆን ማለት ነው ስለ ኦሮሞ አፈጥሬ ብናገር ማለት ነው ኦሮሞ የሚባል ብሔረሰብ እኮ እስቲ አስተውሉ፣ ወደኋላ መለስ ብላችሁ ይዩት። ውሃ ስጠይቁት እኮ ወተት የሚያጣ ብሔረሰብ እኮ ነው። ለእንግድነትም መሬት ተኝቶ አጋዝ የሚያሳድር ብሔረሰብ እኮ ነው። ስለዚህ እንዲያው እስቲ ስለ ኦሮሞ መለስ ብላችሁ አስተውሉና በአንድ አፍታ መለስ ብላችሁ ይዩት። ኦሮሞ ማን ነው ለሚለው ማለት ነው ኦሮሞ እኮ ይኸውልሽ እስካሁን ድረስ ኦሮሞ እንበዳለን ብሎ እኮ አለ መታገል ያዘው። ለምንድን ነው የምንበደለው ነው ጥያቄው። ኦሮሞ እስካሁን ጥያቄው ይሄን ሰው እንበዳለን አይደለም፣ ለምን ተበደልን መበደል የለብንም ነው ዋነኛው ጥያቄ ማለት ነው። ስለዚህ መበደል የለብኝም ኦሮሞ ካለ አረ መጥቆር የለበትም። እንደገና ደግሞ ወደ ኢትዮጵያ አንድነት እንመለስ። ብሔር ብሔረሰቦች ስለ ኢትዮጵያ አንድነት የምትቃወሙና ለኢትዮጵያ አንድነት ለመጋራትና አንዳንድ አክሽኖች የምታደርጉ ማለት ነው እስኪ ከጀምሩ እስከ መጨረሻው ማን ነው ማለቅ ያዘው? የማን ነው ደግሞ የሚፈሰው? የማን ህይወት ነው መውጣት ያዘው? የማን ነው የሚሰበረው? የኦሮሞ ነው ቤት በኦሮሚያ ላይ እና አሁን ደግሞ መለስ ብለን እንደገና ስናወራ ወደ ኋላ ማለት ነው ስለ ባንዲራው። ይሄን ባንዲራ ከቅድመ አያቶች ማለት ነው ሳይወዱ እኮ ተገደው የተቀበሉት እኮ ነው። እንደዛው ማለት ነው የግላችን ባንዲራ አባቶችን አያቶችን ስለዚህ ባንዲራና ክብር ስለማለችን ብዙ አልቋል፣ ብዙ ወድመዋል፣ ብዙ ደምተዋል፣ ብዙ አሁን ደግሞ ፈርሰዋል። እና ስለ ማንነትና ስለ ሰው ልጅ ማንነት የምታስቡ ከሆነ እንዴ ይሄ የባህል ያለው ህዝብ እኮ ማንነትና ባህል ያለው ህዝብ፣ ቋንቋ ያለው ህዝብ፣ የስፋት መሬት ያለው ህዝብ፣ ማንንም ማይጣና ሁሉንም ወደ የሆነ ህዝብ በዚህ ሁሉ መንገድ ሲጨቆን ምንም አይሰማችሁም? ተሰሜታ ያወራችሁ? ዛሬም የኦሮሞ ህዝብ ማንንም አልጠላም፣ ማንንም አላገለለም። እስካሁን ድረስ መናገር ያለበት የሚናገረውም ስለ ማንነቱና ስለ ሀገሩና ስለ መብቱ ነው። ስለ አብሮ መፋቀር ሌላውን ችሎ አብሮ መኖር ማለት ነው። ኦሮሚያ ብትገነጠልም ኦሮሚያ ውስጥ ብዙ ብሔር ብሔረሰቦች አሉ። አናገልም፣ አብሮ እንኖራለን፣ እንፋቀራለን እንደ ታንትና ብሎ መግለጫ እየሰጠ ነው። እና የምን መፍራትና ስጋት ነው? ስጋትና ፍርሃት ካለባችሁ እኮ ያ ማለት ሌላ ማጋጣላችሁ ማለት ነው። እናንተ 100 ዓመት ከ100 ዓመት በላይ ለምታረጉት እኛ አልሰጋንም፣ አልፈራንም። ግን ዛሬ ቀኑ ደርሶ ጊዜው ደርሶ ማለት ነው እኛ ለምናረገው በሁለት አንድ ቀን የምን ስጋትና ፍራቻ ነው? ትናንትና ኢትዮጵያ አንድነት ምናምን ስሉ ነበር። ግን እባካችሁ እስቲ አመላከት ካላችሁ ማለት ነው መለስ ብላችሁ እዩት። ምንድነው የሚካሄደው? ምን ተካሄደ? ትናንትናስ ከትናንትና በፊት የዛሬ 100 ዓመት በፊት ምን ተካሄደ? የኦሮሞ ህዝብ እንዴት አይነት ህዝብ ነው ለሚለው ማለት ነው ይሄን ሁሉ አምቆ ችሎ ሲያልፍ ማለት ነው ፈሪው አይደለም አንድ ቀን ይመጣል በሚል ነው በትዕግስት ማለት ነው። ትዕግስት ደግሞ ፍራቻ አይደለም። ዛሬም ትዕግስት ፍራቻ አይደለም ስል ማለት ነው ጀግንነት ወይ ወኔው ተርፎ አልፎ አይደለም ሌላው ሊጎዳ ስለ ራሱ መብትና ጥያቄ ብቻ ነው ኦሮሞ እስካሁን ድረስ መታገል ያዘው። የማንንም መብትና ጥያቄ አይነካም። ነገም ዛሬም ኦሮሞ ሁሌ የሚያፈቅረውን ይወዳል። የጠላውን ግን የራሱ ጉዳይ ነው።
ስለዚህ እባካችሁ ብሔር ብሔረሰቦች ኢትዮጵያ ላይ የምትኖሩ በተለይ እኔ ማስጠናቀቃችሁ በኦሮሚያ ምድር ላይ ከኦሮሞ ጋር ተጋብታችሁ ተዋልዳችሁ የምትኖሩ ኦሮሞ እንደ ኦሮሞነቱ ሁሉንም የሚያስጠጋ የራቡን የሚያበላ የጠማውን የሚያጠጣ እናንተ ታውቃላችሁ። ኢትዮጵያ የምትረዳ ሀገር ውስጥ እንደ ኦሮሞ ብሔረሰብ የለም። የተራበውን የሚያበላ የጠማውን የሚያጠጣ ማለት ነው። እንተዋወቃለን። ግን ያ ስለ ትናንትናው ታሪክ ራሱ ይውረሰው። ስለ አሁኑ ጄኔሬሽን ነው የምናወራው። ስለ ዛሬና ስለ ነገ ማለት ነው። ስለ ወደፊት ኦሮሞ እንደ ኦሮሞነቱ ማንንም አይጠላም፣ ማንንም አያጋልልም። እንኳን በኦሮሚያ ምድር እኮ ኦሮሞ ማለት ነው በቤቱ ውስጥ እኮ እንግነት ብትመጣ አቅርቦ ውሃ ብትጠይቀው ወጥ እኮ ነው የሚሰጥህ። እንኳን በአገር ምድር ማለት ነው በአገር ዘንድ ማለት ነው በመንደር ወይ በሰፈር ወይ በቤቱ ብትመጣበት እንግዳ ሆነ እኔ እንግዳ ነኝ ብትለኝ እኮ አቅርቦ አንተን ውሃ ብትጠይቀው ወጥ ሰጥቶ ከአልጋው ላይ ወርዶ እኮ መሬት ተኝቶ አልጋ ላይ ያስተኛል። ስለዚህ ብሔረሰብ እንዴት ወሰዳችሁት? እባካችሁ ይኸውላችሁ አንድ ነገር ልንገራችሁ። በተለይ የአማራ ህዝብ የአማራ ብሔረሰቦች የሆናችሁ ማለት ነው ኦሮሞ ለማንም መቼም መጥፎ አመለካከት የለውም። ሁሉንም ወዳጅ ነው። ሁሉንም ወዳጅ በሰው በመሆኑ ማለት ነው። ስለዚህ አንዳንድ በማወቅ ወይንም ባለማወቅ በሚያደርጉት ነገሮች ላይ የምትከተሉ ከሆነ መጨረሻቸው አይደለም። ግልጽ ነው እንገራችሁ። ከዛ ውጭ ደግሞ ለማለት የምፈልገው ሁሉም ሰው ያያል መስማት አይደለም። የኦሮሞ ፖዚሽን እንዴት ነው ለሚለው ማለት ነው ኦሮሞ ባዶ እጁን እኮ መሳሪያ የሚጋፈጥ ህዝብ እኮ ነው። ባዶ እጁን መሳሪያ ተጋፍጦ ህይወቱን የሚጸዋ ሰው ህዝብ እኮ ነው። ለዛም ሲል ማለት ነው አይነሳም የሚለው ሲነሳ ደግሞ እንዴት እንደሆነ እንኳን የኢትዮጵያ ህዝብ ዓለም አይቶታል። ዓለም ሙሉ አይቶታል፣ ታዝቦታል ምን አይነት ብሔር እንደሆነ ማለት ነው። አሁን ካለበት አቋም ምንም አይመልሰንም እስከ ነፃነት ለሚለው ማለት ነው። ምንም ነገር እኛን አያገድበንም። እንኳን የወያኔ ስልትና ሌላ አካባቢውን ምንም አይገድበንም። ኦሮሞ ነፃ እስክንወጣ ድረስ የሚወደን እንወደዋለን፣ የሚያፈቅርን እናፈቅረዋለን። በፈለገው መንገድ ይሁን። በፍቅር ለቀረበን ግልጽ ነን፣ ክፍት ነን። በጸብ ደግሞ ከመጣ ደግሞ እንብሳለን። መሳሪያ ያዘውን ኃይል አንድ መንግስት ማለት ሙዚቃ ያለውን ባርጌሽንን እንዴት እንደተከፈተ ነው ዓለሙ አይቷል። ስለዚህ እባካችሁ የወያኔ ኃይልና ሌላውን አካውን የምትከተሉ ተመለሱ። ነገ የምትኖሩት እኛ ጋር ነው። ወያኔ ሀጅ ነው፣ ጓዙን ጠቅሏል፣ በመጓዝ ላይ ያለው። የምትኖሩት ከኦሮሞ ጋር ነው። ምድሯ ደግሞ የኦሮሚያ ነች። ኦሮሚያ የኦሮሞ ነች። ስለዚህ እኛ ማንንም አልጠላንም፣ ማንንም አያስከፋንም። የምንጠይቀው ጥያቄ ነው፣ የአንድነት ነው፣ የተጨቋኝ ብሔረሰቦች ህዝብ ነው። ማንም ብሔር እንዲጎዳ አንፈልግም፣ በኦሮሚያ ውስጥ ያለው ማለት ነው። እባካችሁን ይሄ ጓዙ የተቀለውን ወያኔ መንግስት አደግፉ፣ ከኛ ጋር ሁኑና ድል ለተጨቋኝ ህዝብ። አመሰግናለሁ። ገለቶማ ዋን ኦቦለያን ኪያ ጀዲ ገዲፈማ ድሬት ዋን ዱጋቲ ዱጋኒ ሳሞ ዱጋ ማንም ሊደብቅ አይችልም፣ እውነትን ሊደብቅ አይችልም። አንድ ነገር ማመን የሚገባንና ማወቅ የሚገባን ሪያሊቲ አለ። የኦሮሞ ህዝብ ባደረገው የፖለቲካ ትግል ውስጥ በዚህ ሴንቸሪ በዚህ ሰዓት ማንንም አልነካም፣ ማንንም አልጎዳም፣ ማንንም ብሔር አልተዋጋም። የሚጠይቀው የራሱን ራይት እና የራሱን መብት ነው። በዚህ ሰዓት ላይ ደግሞ ሁላችንም አብረን ልንቆም ይገባል። የአማራ ህዝብ ጎንደር ላይ እየሞተ ነው።
ሌላው ብሔር በየአካባቢው የኮንሶ ህዝብ እየሞተ ነው። የጌዲዮ ህዝብ ከሌላ ብሔር ጋር ወያኔ እያጋጨው ነው። ይሄን የምታውቁ ከሆነ ለወያኔ እንቅልፍ ማጣት ማጆሪቲ እና ትልቁ ህዝብ የኦሮሞ ስለሆነ እባካችሁ ከኦሮሞ ህዝብ ጋር አቁሙ። የኦሮሞ ህዝብ ማንንም ብሔር በሀገሩና በክልሉ ያልነካም፣ ማንንም ብሔር አልተዋጋም። ኢቭን ቲፒኤልኤፍ ወያኔ ስርዓት የሚያካሂደውን የትግራይ ህዝብ አልነካም። ስለዚህ የኦሮሞ ህዝብ ጥያቄ ትክክል ነው ብላችሁ የምታምኑ ከሆነ የኦሮሞ ህዝብ ጥያቄ የኦሮሞ ህፃናቶችና እናት አባቶች ጥያቄ ትክክል ነው ብላችሁ የምታምኑ ከሆነ ፕሊዝ ለኛ ትልቁ ፖይንት መከባበርና አብሮ መቆም ስለሆነ ያን ነገር እንድታምኑ ፈልጋለሁ። ያን ነገር እንድትቀበሉ ፈልጋለሁ። በሬቻ ላይ ያለቀው ህዝብ ሁሉንም ሃይማኖት የሚያካትት የኦሮሞ ህዝብ ነው። ንጹህ ህፃናቶችና ወጣቶች ናቸው በዓላቸውን ሊያከብሩ ያለቁት። ስለዚህ አንድ ነገር የምንረዳ ከሆነ እውነትን መረዳት አለብን። እውነት ደግሞ ሪያሊቲ ነው። ስለዚህ በሪያሊቲ እና በእውነት መንገድ መሄድ አለብን። ሰላም ለእናንተ። ፍቅርና ሰላም እግዚአብሔር ይስጠን። ዋቅኑ አኬኑ አላህ ነው አኬኑ አላህ ፍቅር ይስጠን። እግዚአብሔር ፍቅር ይስጠን። ዋቃ ፍቅር ይስጠን። የምንፈልገው ተናገር በፍቅር እንድንገነባ ያድርገን። ሰላም ለእናንተ። መልካም ምሽት። ዲዳ ቦሩ ነኝ ከሳውዝ አፍሪካ።